መስተካከል አለባቸው የሚባሉትን ከማረምስ አንፃር ምን የቤት ስራ ሰጣችሁ? ህዝብ ኃላፊያችን ነው። ስልጣን የሰጠን አካል ነው። መደመጥ አለበት። በውይይቱ ምን ተነሳ? ታሪክ ነው፣ ቅርስ ነው እንዳይነካ ብሎ ያችን ድህነቱንም አስጠብቆ የነበሩ አካባቢዎች ያንን ለመቀየር ፈታኝ ነው የነበሩት። ለአካታችነቱ እንዴት ታዩታል? ምን ያህል ተጠያቂ እንዳለ ግን እያንዳንዱ በዝርዝር ነው መረጃ ያቀረበው። ተፈጻሚነት እንዲኖራቸው ምን ያክል ዝግጁና ቁርጠኛ ናቸው? ስርዓት መያዝ አለባቸው። ይሄ በ11ዱ ክፍለ ከተማ ላይ ተነሳ። በመንግስትና በህዝብ መካከል መቀራረብን ከመፍጠር አንፃር ቀጣይነቱ ምን ድረስ ነው? አገራዊ ውስጣዊ ፍላጎት ሁኔታዎቻችንን መነጋገር ከቻል መደማመጥ ከቻል ለሀገር ትልልቅ ፕሮጀክቶች ምን ያክል ግንዛቤ አለው? ኢትዮጵያን ከነግርማ ሞገሷ ከፍ የሚያደርግ ተግባር የሚያደርግ የኢትዮጵያን የድህነት ኋላ ቀርነትና በበታች የሚታይ እይታን ቀርፎ ከፍ ወዳለ ደረጃ እንድትወጣ ተደማጭ እንድትሆን አድርጓታል።